ሰላም ሰላም እንዴት ናችሁ? ዛሬ እንግዲህ ቴዲ አፍሮ ስንት ብር ሜክ አረገ የሚለውን በዛሬው ቪዲዮ አሳያችኋለሁ። እንግዲህ ከከፍተኛው ነው የምንጀምረው። 9 ሚሊዮን 400 ምናምን ሺህ የታየለት ቪዲዮ አለ። ገና ሶስተኛ ቀኑ ነው። በዚህ ቪዲዮ ብቻ ስንት ብር እንደሰራ አሳያችኋለሁ። እናንተ መጨረሻ ላይ ይገርማችኋል። እንደምትመለከቱት እንግዲህ ይሄ ዳስጣል የተባለ ሙዚቃው ነው። እንደምትመለከቱት አጠቃላይ ቪው 9 ሚሊዮን 400 ምናምን ሺህ ነው። ላይኩም እንደዚሁ 200 ምናምን ሺህ፣ ኮሜንቱም 42 ሺህ ነው። ቪው ደግሞ በሰዓት የሚታይለት እንግዲህ እንደምትመለከቱት 190 ሺህ ሰው ነው በሰዓት የሚያየው። ይኸው እንደምትመለከቱት እዚህ ጋር ቪው ማየት ትችላላችሁ፣ ከስንት እንዴት እየጨመረ እንደመጣ ያሳያል። እዚህ ጋር ወረድ ስንል እንደምትመለከቱት ዴይሊ አቨሬጁ 3 ሚሊዮን 390 ሺህ 408 ሰው ነው ማለት ነው። ይህ ማለት የሚያገኘው ዴይሊ አቨሬጁ ማለት ነው የታየለት እና የሚያገኘው ደግሞ ከ9,000 እስከ 24,900 ነው የሚያገኘው በዴይሊ ብቻ። በዚህ ሙዚቃ በቀን ውስጥ ከ9,000 እስከ 24,900 ያገኛል። አሁን ጥያቄው ስንት ብር ነው በዚህ ሁለት ቀን ውስጥ ብቻ ያገኘው? ሁለት ቀን ውስጥ ብቻ ያገኘው እንደምትመለከቱት እዚህ ጋር $33,900 አግኝቷል። በጣም ነው የሚገርመው። እንደምትመለከቱት እዚህ ጋር ገና አሁን ይሄኛው እኮ ገና እንደምትመለከቱት 6.7 ሚሊዮን ነው። በሁለት ቀኑ ብቻ ነው የሰራው ብሩን ማለት ነው። አሁን ይሄኛው ሶስተኛ ቀን ሲጨመር 9 ነጥብ ምናምን ሲጨመር አሁን ሶስተኛ ቀን አልሞላም። ለዛ ነው እንጂ ቢጨመር ኖሮ ይጨምራል ገና። አሁን ይሄ $33,900 በኢትዮጵያ ሲመነዘር 6 ሚሊዮን 100 ምናምን ሺህ ብር ነው እና በጣም ከባድ ብር ነው ጀነሬት ያደረጉት እንደምትመለከቱት። አሁን ደግሞ ሁለተኛውን ቪዲዮ ሞስት ቪው የታየውን አሳያችኋለሁ። 4 ሚሊዮን ምናምን ነው እንግዲህ የታየለት። እዚህ ጋር አለ ጀምበር የሚለው ሙዚቃ። ጀምበር የሚለው ሙዚቃ እንግዲህ እዚህ ጋር እንደምትመለከቱት እንግዲህ 4 ሚሊዮን 500 ምናምን ሺህ ቪው ነው የታየለት። ላይኩም 194 ሺህ፣ ኮሜንቱም 27 ሺህ በሰዓት የሚታይለት። እነዚህኞቹ ይቀንሳሉ፣ 60 ሺህ ቪው ነው የሚታይለት። እንደምትመለከቱ እዚህ ጋር ወረድ ስንል እንዳሁኑ 1,921,905 ሰው ነው ያየው በቀን ውስጥ ማለት ነው። $5,100 እስከ $14,100 ነው ማለት ነው የሚያገኘው። ይህ ማለት አሁን እንግዲህ በዚች ሁለት ቀን ውስጥ ብቻ ያገኘው እንደምትመለከቱት ቅድም እንደነገርኳችሁ ነው 3 ሚሊዮን 800 ምናምን ሺህ ያለው እንጂ እንደምትመለከቱ የ4 ሚሊዮኑ ገና ሲሰራ ይጨምራል ገንዘቡ። አሁን $19,000 ነው። $19,000 ደግሞ ወደ ኢትዮጵያ ሲመነዘር ወደ 3 ሚሊዮን 400 ምናምን ሺህ ብር ነው ማለት ነው። እና እንግዲህ እንዲህ ያለን እንግዲህ ብዙ እንትኖችን ማየት እንችላለን። ግን በቀጣይ ቪዲዮ ደግሞ ምን አይነት የትኛውን የሌላ ሰው ሊሆን ይችላል፣ የቴዲ አፍሮ ሊሆን ይችላል፣ የትኛውን ልይላችሁ ኮሜንት ላይ አስቀምጡልኝ። የዛሬው ቪዲዮ እንግዲህ ይሄን ይመስላል። በቀጣይ ቪዲዮ እንግዲህ የሌላ ሰዎችን እያየን አብረን እንዘልቃለን። ሰብስክራይብ ማድረጋችሁ እንዳይረሳ። ይመቻችሁ።